ለ400 ሰው በርገር ልንጋብዝ ነው ብላችሁ ይህ ቪዲዮ 50,000 ላይክ ካገኘ ከአምሮኝ ቺክን ለ50 ሰው ጊቫዌይ እናዘጋጃለን። በርገር ሪብስ ነው። ለ10 ሰዎችን በዚህ ቪዲዮ መጨረሻ ላይ የምንጋብዝ ይሆናል። አንተንም እበላለሁ አንተንም እበላለሁ። አይነት በላይ የቁርስ ብፌ በ500 ብር የምታገኙበት ባዶ ኪችን ያለ ነው። ላይቭ ስቴሽን ላይ እንቁላል እያስጠበሳችሁ ከጎን በኩል እንደ ዱለት፣ ጥብስ ፍርፍር፣ ሩዝ፣ ቡላ ፍርፍር፣ ስቲር ፍራይድ ቢፍ፣ ኦትስና መኮረኒ ከሱም አለፈ ስትሉ ስላይስድ ፍሩትና 2 አይነት ጁስ ከዛም ፈታ፣ ፍሬንች ቶስት፣ ጨጨብሳ፣ ፉል፣ አምባሻ ከማርማራትና ከሎዝ ጋር ለላችሁ። ትኩስ ነገርም እንደ ሻይና ቡናንም ይጨምራል። አንድ ሰው የፈለገውን ያክል ማንሳት ይችላል፣ ግን አንድ ሰዓት ለአንድ ሰው ብቻ ነው። ከውድ በስተቀርም ከጠዋቱ 1 ሰዓት ተኩል እስከ 4 ሰዓት ተኩል ድረስም ታገኙታላችሁ። ቦታው ቦሌ ከብርሃን ያዳሪ ሞል አጠገብ ውልና ማስረጃ ያለበት ህንጻ ስርም ነው። አለማ ፋርምስን በቺክናቸውን የምታውቋቸው ግን አንደኛ ፎቅ ላይ ኬክ ቤት እንዳላቸው ስንቶቻችሁ ታውቃላችሁ? ከከስተርድ ፊልድ ዶናት ጀምሮ እንደ ሬድ ቬልቬት፣ ኦፔራ እና ቸኮሌት ሚኒ ኬኮቹን በፒስ 50 ብር፣ ቴራሚሶ፣ ካራሜል፣ ብላክ ፎረስት እና ዋይት ፎረስቶቹን ደግሞ በፒስ 40 ብር ሲሆኑ ዶናቶቹ ደግሞ በፒስ 70 ብር ናቸው። ዲስፕሌይ ላይም የተለያዩ ኩኪሶችና ቶርቶች ሲኖራቸው በኪሎም ከ900 እስከ 1400 ብር ናቸው። በውጪ በኩልም ቺክን ሮስት እና ግሪል የሚደረግበትን ቦታም አለ። ከሄዳችሁ ግን ካራሜል ኬካቸውንና ሮስት ቺክናቸውን ሳትሞክሩት እንዳትመለሱ። ቤቱ ሰፊ ነው። ቦታው ደግሞ ሰሚት ፍየል ቤት ከኢቅራ መስጂድ ፊት ለፊት ከቡና ባንክ አጠገብ ሲሆን የቺክኑን ዋጋ ካፕሽን ላይ ያለላችሁ። 4 ኪሎ ያለው አምሮኝ ቺክን እዛው ካራዳ ክፍለ ከተማ አጠገብ ያለው ህንጻ እንደገቡ ስንቶቻችሁ ታውቃላችሁ? ቪዲዮ ሲጀምር ያያችሁት አምሮኝ ኮምቦ ነው። ከላዩ ቺክን ካፕሳ፣ ቺክን ሌግ፣ ቺክን ጉላሽ፣ ሳላድ ከ3 አይነት ሶስና ከሩዝ ጋር ተደርጎ ይቀርባል። ፖርሽኑም ለ3 ሰው ይሆናል። ይሄ ቺክን ፍራይድ በርገራቸው፣ ይሄ ካጠገቡ ኤክስትራ ቺክን ያለው ስፔሻል ሻወርማቸው ነው። ይሄ ደግሞ ሃፍ ግሪልድ እና ሃፍ ሙፏቸው ነው። የዚህ ፖርሽን ደግሞ ከ2 እስከ 3 ሰው ይሆናል። ቤቱ በጣም ሰፊ ነው። ምሳ ሰዓት ላይም ሰው ይበዛል። ፓርኪንግም እዛው 4 ኪሎ ካራዳ ክፍለ ከተማ ፊት ለፊትም ታገኛላችሁ። ይህ ቪዲዮ 50,000 ላይክ ካገኘ ከአምሮኝ ቺክን ለ50 ሰው ጊቫዌይ እናዘጋጃለን። ይመቻችሁ። ለ400 ሰው በርገር ልንጋብዝ ነው። አንግላ በርገር 15ኛ ዓመቱን በማስመልከት አንግላ ስፔሻል 1 ወይም የፈለጋችሁትን ፒዛ በመረጣችሁ ቶፒንግ ጋብዝልኝ ብለውኛል። ቻሌንጁንም ለመቀላቀል ሸገር ገበታን ፎሎ ማድረግ፣ ይህን ቪዲዮ ለሰው ሼር ማድረግ እና ኮሜንት ላይ አንድ ጓደኛችሁን ታግ አድርጋችሁ ቅድም ካያችሁት በርገር ወይም ፒዛ መርጣችሁ መጻፍ ነው። ፌር ለመሆን ለ100 ሰዎች ከአንድ ጓደኛችሁ ጋር እዚሁ ኢንስታግራም ላይ መርጠናችሁ ኮሜንታችሁ ስር እንጽፍላችኋለን። የቀሩትን 200 ሰዎች ደግሞ በተመሳሳይ ጊቫዌይ ቲክቶክ ላይ የምናደርግ ይሆናል። አሸንፋችኋል ካልን በኋላ እባካችሁ ቶሎ ሪፕላይ አድርጉልን። አሸናፊዎቹንም ጥር 30 አናውንስ የምናደርግ ይሆናል። ለሁላችሁ መልካም እድል። ይመቻችሁ። ጾም እንደተፈታ እሄዳለሁ ካልኩባቸው ቤቶች ውስጥ አንዱ ሳልት በርገር ነው። ሸገር ገበታን በአዲሱ አትላስ ብራንቻቸውን ያለው ይሄ ቺክን በርገር፣ ይሄ የቤቱ ሲግኔቸራቸው ሳልት በርገር፣ ይሄ ደግሞ ቱና ሚልታቸው ነው። ቱና ሚልቱን ቺዙ ሳይቀዘቅዝ ቶሎ ብትበሉ ትላለሁ። የኔ ፐርሰናል ፌቨሬት ቺክን በርገራቸው ነው። ከሄዳችሁም ሳትሞክሩት እንዳትመለሱ። ከድሪንክ ሴክሽናቸውም እንደ ሌመኔድ፣ ቫኒላ ሚልክሼክ እና ሹገር ኬን በጂንጀራቸውን ያዘዝ ነው። ዋጋቸውም ካፕሽን ላይ አለ። ቤቱ 24 ሰዓት ነው የሚሰራው። ቦታው አትላስ ከግሬስ ፕላዛ አጠገብ ሴንቸሪ ኤግዚኪዩቲቭ ታወር ግራውንድ ፍሎር ላይ ሲሆን ፓርኪንግም እዛው ህንጻ ስር ታገኛላችሁ። ይመቻችሁ። ሰሚት ፍርድ ቤት ጋር የሚገርም ሚኒ ኬኮች የምታገኙበት በክሬማ ፔስትሪን ያለ ነው። ቤቱ ከስተርድ፣ ቸኮሌት ቦክሰኛ እና ከስተርድ ቦክሰኛን ያላቸው በፒስ 40 ብር ሲሆን 12 የሚይዘውን ትንሿ ቦክስ 440 ብር፣ 20 የሚይዘው ደግሞ 690 ብር ነው። ቅዳሜና እሁድ ብቻ እንደ ቴራሚሶ፣ ስትሮበሪ፣ ካራሜል እና ቸኮሌት ቺዝ ኬኮችም አሏቸው። የነዚህ ዋጋ ደግሞ 280 ብር ነው። ቀዝቀዝ ያሉ ድሪንኮችም ከፈለጋችሁ የተለያዩ ፍራፕና አይስድ ላቴም አላቸው። ቤቱ ኤስቴቲክ አይነት ቫይብ ነው ያለው። ሮብሮም ዝግ ናቸው። ቦታው ሰሚት ፍርድ ቤት ከዲቦራ ትምህርት ቤት ጀርባም ነው። መቻችሁ። ኑድልስ ስታዙ አብሮት ሳላድ ይቀርብላችኋል። ዛሬ ሸገር ገበታ ሚሚስ አዲስ ነው ያለው። ጾም ላይ ላላችሁት የቬጂ ኑድልስ ስታዙ እንደ ኮምቦ የጾም ሳላዳቸው አብሮ ይቀርብላችኋል። ፖርሽኑም ለ2 ሰው የሚበቃ ነው። ይህን ኮምቦ እንዳለ ያወቅኩት የሳሱ በቅርብ የለቀቀችው ቪዲዮ ላይም ነው። ጾም ላይ ላልሆናችሁ ደግሞ የፍየል ጥብስ እና ዘናጭ የተባለ ኮምቦም አላቸው።
በኮምቦ ውስጥም ጎረድ፣ ጎመን ክትፎ፣ ጎመን በስጋ ጥብስ፣ ክትፎና አይብ አለው። የዚህ ፖርሽን ደግሞ ከ2 እስከ 3 ይሆናል። ዋጋቸውም ካፕሽን ላይ አለ። ቤቱ በጣም ሰፊ ነው። ቅዳሜ ማታ ላይም ላይቭ ባንድ አላቸው። ቦታው ቦሌ ሳፋየር ሆቴል ፊት ለፊትም ነው። የፍየል ቅቅልና ቁርጥ በግርግር የሚበላበት በአሜን ፍየል ቤት ቁጥር 2 ብራንቻቸውን ያለ ነው። ይሄኛው ግማሽ ኪሎ ጎድን፣ ይሄኛው ግማሽ ኪሎ የፍየል ጥብስ፣ ይሄኛው ግማሽ ኪሎ የፍየል ክትፎ፣ ይሄ ደግሞ የፍየል ቅቅላቸው ነው። የፍየል ክትፎ ከዚህ በፊት አጋጥሞኝ አያውቅም። ከሄዳችሁም ሳትሞክሩት እንዳትመለሱ። ቅቅሉን ሳይፈረሽ ወይም ተፈርሾ ማዘዝ ትችላላችሁ። ፖርሽኑም ለአንድ ሰው ከበቂ በላይ ነው። ጥብሳቸው ደግሞ ከስር ሰዓት ስላለው ትኩስ እንዳለም ይቆይላችኋል። ጥሪ ሳያልቅ ለማግኘት ቀደም ብላችሁ ብትሄዱ እላለሁ። ዋጋቸውም ካፕሽን ላይ አለ። አሜን ፍየል ቤትም ባልደራስ አካባቢ ልታውቁ ትችላላችሁ። ይሄኛው ብራንቻችሁ በጣምም ነው የሚያምረው። ከላይ ጋርም ቪአይፒ ሴክሽን አለው። ቦታው ቦሌ ከሚሊኒየም ጀርባ ከሰው ማጀት አልፍ ብሎም ነው። ድርቆሽ በአቮካዶ የምትወዱ ከሆነ ይህንን ቤት መሞከር አለባችሁ። ዛሬ በሸገር ገበታ ማድጋ ኮፊን ያለ ነው። ጾም ላይ ላላችሁት ማድጋ ሳላድ እና ከጥቁር ጤፍ ቂጣ እና የተለያዩ አትክልቶች፣ ሳይዱ ላይ ደግሞ ከጁስ ጋር የሚቀርበውን ሄልዚ ሳላዳቸውን፣ ጾም ላይ ላልሆናችሁት ደግሞ ቺክን ፔስቶ ራፓቸውን፣ ክሮሰንት በቦይልድ ኤግ እና የጤፍ ዋፍላቸውን ሪኮመንድ አድርጋችኋለሁ። ዋፍሎ ላይ ያለውን ፍሩትም ኤክስትራ አድርጋችሁ ብታዙ እላለሁ። ዋጋቸውም ካፕሽን ላይ አለ። ዲዘርት ከፈለጋችሁም የተለያዩ በቦክስ የሚሸጡ ሚኒ ኬኮችም አሏቸው። ቤቱ ቀለል ያለና የሚያምር ሲሆን ኮፊ ዴት ካላችሁም አሪፍ ቦታ ይመስለኛል። ቦታው አትላስ ከመብራቱ መታችሁም ግሬስ ፕላዛ ስርም ነው። የቱርክ ባቅላባና ጣፋጭ የምታገኙበት ቤተል የሚገኘው ማርሲላስ አይስክሬም ያለ ነው። እንደገባችሁ የተለያዩ ሚኒ ኬኮችና ቶርቶች፣ ኩናፋና ባቅላባ ከሩብ እስከ 1 ኪሎ እንደፈለጋችሁ ከስተማይዝ አድርጋችሁ ማዘዝ ትችላላችሁ። ሚኒ ኬኮቹም እንደ ኦፔራ፣ ቸኮሌት፣ ብራውኒስ፣ ቦክሰኛ እና ሚልክ ኬክ አላቸው። ከሄዳችሁ ግን ካራሜል ሚልክ ኬካቸው መሞከር አለባችሁ። አንድ ለየት ያለ ነገር ያየሁት ልደት ወይም ስፔሻል ኦኬዥን ሲኖራችሁ ኪሎ ቶርታ ከበዛባችሁ እንደዚህ በግማሽ ኪሎ አማራጭም አላቸው። ቦታው አነስ ስለሚል ቴካዌ ተጠቀሙ እላለሁ። ቦታው ቤተል ቢጫ ፎቅ ፊት ለፊት ሲሆን ዋጋቸውም ካፕሽን ላይ አለላችሁ። 22 ጋር እንደዚህ አይነት የተለያዩ ሄልዚ ጁሶች በአሪፍ ዋጋ የምታገኙበት በቢደብሊው ጁስ ባርን ያለ ነው። ይሄኛው መስል ቢውልደር፣ ይሄኛው ደግሞ ቢደብሊው ስፔሻል ይባላሉ። ሁለቱም ወፍራም ሲሆኑ በማንኪያ እንጂ በስትሮ ለመጠጣት ያስቸግራሉ። ወፍራም ጁስ ስታዙም በሻት እቃ እንደ ኩከምበር ሻትም ይመጣላቸዋል። ይሄኛው ኮቪድ ቲ ይባላል። ትኩስ ጁስ ሆኖ ጉንፋን ለያዛችሁ ወይም ለሚያፈናችሁ አሪፍ አማራጭ ነው። ይሄ ቢትሩት ብለድ ፕሬሸር ለመቀነስ፣ ይሄኛው ፍላክስ ጁስ ለጨጓራ ህመም፣ ይሄ ደግሞ ሞሪንጋ ነው ማልኒትሪሽን ላለባችሁ የሚሆኑ ጁሶች ናቸው። ከጁስ ጋር ምግብ ከፈለጋችሁ እንደ ስፔሻል ኤግ ሳንዱች እና ስፔሻል ፈጢራም አላቸው። ዋጋቸውም ካፕሽን ላይ አለ። ቤቷ በጣም ትንሽ ናት። ሞር ቴካዊ ብትጠቀሙ እላለሁ። ቦታው 22 ጊትፋ ሞቴል ፊት ለፊት ትጋት ህንፃ ግራውንድ ፍሎር ላይም ነው። ይሄ ለ12 ሰዓት ስሞክድ የተደረገ ሪብስ ነው። ለ10 ሰዎችም በዚህ ቪዲዮ መጨረሻ ላይም የምንጋብዝ ይሆናል። ሸገር ገበታ በአዲሱ ዘፍሌም ግሪል ሃውስም ነው ያለው። ፍሌም ኮምቧቸው እንደ ግሪል ቺከን፣ ስሞክድ ቢፍ፣ መሃሉ ላይ ታይ ኑድልስ፣ ሳላድ ከራይስ እና ከማሽድ ፖቴቶ ጋር ይቀርባል። ፖርሽኑ ከ2 እስከ 3 ይበቃል። ስሞክድ ሪብሱም ከባርበኪው ወይም ከራንች ሶስ ጋር ሚክስ እያደረጋችሁ መብላት ነው። ሪብሱን ቀድማችሁ ከ1 ቀን በፊት ካላዘዛችሁም እንደፈልጋችሁም አታገኙትም። ከሁለቱ ምግቦች መርጣችሁ ኮሜንት ላይ ጻፉልኝ። እኛ ራንደም ላይ ፒክ አድርገን ከስር እንጽፍላችኋለን። ስለ ቤቱ ስንመለስ ቤቱ ሰፊ ነው። ቦታው ደግሞ ጋዜቦ አደባባይ ወደ ቡልጋሪያ የሚወስደው መንገድ ጋርም ነው።